በጣም ያሳዝናል። ከሰሞኑ ከጂንካ ምን ተሰማ? ምንነቱ ያልታወቀ በሽታ ሰዎችን እየገደለ ይገኛል። በዚህ 2 ቀን ብቻ የተለያዩ ከ8 በላይ የሆኑ ሰዎች ምንነቱ ባልታወቀ በሽታ በፍጥነት መሞት ችለዋል። ይሄ በሽታ ምን ይሆን? በዚህ በሽታ የተነሳ የተለያዩ ሰዎች ሕይወታቸውን እያጡ ይገኛሉ። በሽታው በንክኪ የሚተላለፍና የመግደል ፍጥነቱ በጣም ከባድ ሲሆን በዚህ በሽታ ሰው እየሰጋ ይገኛል። በዚህም ሀሳብ ላይ ተነስቶ የተለያዩ ዶክተሮች እና የተለያዩ የሚዲያ ሰዎች የራሳቸውን ሀሳብ እየሰጡ ይገኛሉ። በዚህ ቪዲዮ የሁሉም ሰው ሀሳብ የምንመለከት ይሆናል። አብራችሁን ቆዩ። ሰላም፣ እንዴት አደራችሁ? እየተባለ ያለውን ነገር አዲስ ነው፣ ሁላችሁም ሰምታችሁታል እና ቪዲዮ መስራት ያለብኝ ስለመሰለኝ ነው የመጣሁት። እኔ ቤት እየተደዋወለ ነበር እስከ ትላንት ወዲያ ሰዎቹ የሞቱበት ምክንያት ሌላ ኬዝ ነበር የመሰለን እና ትላንት ነው ጤና ሚኒስቴር ባወጣው መግለጫ መሰረት ሄሞራጂክ ፌቨር የሚባል ተላላፊ በሽታ ነው እንግዲህ እንደተከሰተ ተከስቷል የተባለ ነው እና ፕሊስ ደቡብ ውስጥ ጂንካ ያላችሁ ሰዎች ጥንቃቄ እንድትወስዱ። በጣም ያለው ነገር የሚያስፈራው እና ጥንቃቄ አድርጉ። ከሰዎች በመራቅ ጭንብል፣ ማስክ በመጠቀም ሳኒታይዘር በመጠቀም ራሳችሁን ጠብቁ እና በየሃይማኖታችሁ ሁላችሁም ጸልዩ። ነገሩ ያስፈራል። ያው ገዳይ ነው እየተባለ ነው በሽታው እና በጣም ነው የሚያስፈራው ያለው ነገር እና በየሃይማኖታችሁ ሁላችሁም ጸልዩ። ሳቢዶ ቃይ ባሽከቴ በማለት ነው። በአሁን ሰዓት እጅግ ጥንቃቄ የሚሻ በሽታ መከሰቱን እንግዲህ የጤና ሚኒስቴር በዛሬው ዕለት ይፋ አድርጓል። ይህንን መረጃ ለብዙዎች እንዲደርስ በማድረግም በሽታው እንዳይዛመት የበኩላችንን እንወጣ። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይህ በሽታ እንግዲህ ሄሞራጂክ ፊቨር እንደሚሰኝና በደቡብ ኢትዮጵያ ክልል ጂንካ ከተማ መከሰቱን ነው የጤና ሚኒስቴር በዛሬው ዕለት ያስታወቀው። ሚኒስትሩ እንግዲህ በወቅታዊ የጤና ጉዳዮች ላይ አስመልክቶ ባወጣው መግለጫ ከአጋር አካላት ጋር በመሆን አደጋዎች እንዳይከሰቱ የመከላከልና ከተከሰቱም ደግሞ በአፋጣኝ የማረጋገጥና የተቀናጀ የቅንጅትና የምላሽ ስራዎችን እያከናወነ ይገኛል። በዚህም እንግዲህ በወቅቱ በደቡብ ኢትዮጵያ ክልል ጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር በሽታ መከሰቱን የቅኝት መረጃዎች አመላክተዋል ብለዋል። በበሽታውም እስካሁን 8 ሰዎች መጠርጠራቸውንም አመልክተዋል። የጤና ሚኒስቴር እንግዲህ የበሽታው መንስኤን ለማወቅና ተጨማሪ ስርጭትን ለመክታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክም የመስክ ግምገማዎችና የላቦራቶሪ ምርመራዎችን እያከናወነ መሆኑን ጠቁሟል። በተጨማሪም እንግዲህ የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የሕክምና አገልግሎት አሰጣጥን እያጠናከረ እንደሚገኝም አብራርቷል። በመሆኑም እንግዲህ ሚኒስትሩ ሌላ ተጨማሪ መግለጫ እስከሚሰጥ ድረስ ለመከላከል የሚከተሉትን ምክረ ሀሳቦችና ጥንቃቄዎችም ተግባራዊ ማድረግ እንደሚገባም አሳስበዋል። አንደኛው በአፍንጫና ሌሎች የሰውነት ክፍሎች የመድማት ትኩሳት ማስቀመጥና ማስመለስ ምልክት ሲኖር ወደ ሕክምና ተቋማት መሄድና በወቅቱም የላቦራቶሪ ምርመራ ማድረግ እንደሚገባ። ሁለተኛም ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከል ዘዴዎችን መጠቀም። ሶስተኛው ሁልጊዜ እጅን በሳኒታይዘር ወይንም በውሃና በሳሙና በመታጠብ ማጽዳት። ማንኛውም ጤና ተቋም በታካሚዎች ልየታ አካባቢ ልዩ ትኩረት በመስጠት የቫይራል ሄሞራጂክ ፊቨር መሰል በሽታ መለየት፣ መመርመርና ማከምና ሪፖርት ማድረግም ያስፈልጋል ብሏል። እንግዲህ ይህ በዛሬው ዕለት የጤና ሚኒስቴር ያወጣው መግለጫ ነው። ሁላችሁም ይህ መረጃ ለሁሉም እንዲደርስ ሼር፣ ሪፖስት፣ ኮፒ ሊንክ ማድረግ እንዳይረሳ። እባካችሁን ዛሬ አንድ ልመና ይዤ ለእናንተ መጥቻለሁኝ። በምታምኑት ሃይማኖት ሆናችሁ ለጂንካ ከተማ እንድትጸልዩ ለምናችኋለሁኝ። ጂንካ አሁን ላይ ትልቅ ስብራት ላይ ያለችው፣ ትልቅ ሀዘን ላይ እማንቋቋመው ሀዘን ላይ ያለ ነው። በእርግጥ ጂንካ መኖር ከጀመርኩኝ 3 ዓመት ሆኖኛል። ግን የሰውን ማንነት፣ የሰውን ፍቅር፣ የሰውን አብሮነት በደንብ አድርጌ አይችበታል። ታዲያ ሰሞኑን እየሄደ ያለው ሁኔታ ግን ልክ አይመስለኝም። እኔ ልክ አይደለም ብዬ ነው የማምነው።
ቃለ ሕይወት ቤተክርስቲያን ቁጥር 6 ላይ የሚያገለግሉ አገልጋዮች፣ ሽማግሌዎች፣ የቤተክርስቲያን ሽማግሌዎች ታመሙ። ከዛም በተከታታይ እየሞቱ ነው ያሉት። ተላላፊ በሽታ ነው፣ የሚታወቅ ነገር የለም። መርዝ ነው፣ የሚታወቅ ነገር የለም። ይህን ቪዲዮ የምቀርጽላችሁ ከምሽቱ 10 ሰዓት ላይ አንድ ወንድማችን ሪፈር የተጻፈለት እንደሞተ ተደውሎ ተነገረን። አንደኛው ሬሳ ደግሞ ትላንትና ማታ ምሽት ላይ መጥቶ ነገ ጠዋት አሁን ሲነጋ ከሰዓታት በኋላ ሊቀበር ነው ያለው። ሌላ ደግሞ ሬሳ ከሰዓት ሊቀበር ሊመጣናል። እባካችሁን ለጂንካ ጸልዩ። ጂንካ በዚህ ሰዓት ፍትህ ከእግዚአብሔርም ከህግም ትፈልጋለች። አዎ ተላላፊ በሽታ ነው ካላችሁ እሺ መግለጫ ስጡን፣ ሌላው ህዝብ ይጠንቀቅበት። መርዝ ከሆነ ደግሞ ህግ ጉዳዩን ያጣራና ተገቢውን እርምጃ ይውሰድ። ኦኬ፣ አዲስ ወረርሽኝ የሚመስል ህመም ተከስቷል ብሏል። አሁን ማምሻውን ማለት ነው ጤና ሚኒስቴር ወደ 8 ሰዎች ላይ የበሽታው ምልክት ታይቷል። በሽታው የታየውም ሞር ወደ ጂንካ አካባቢ እንደሆነ አሁን ሁላችንም ሰምተናል ማለት ነው። ቫይራል ሄሞሬጂክ ፊቨሮች ናቸው ወይም ደግሞ ቫይራል ሄሞሬጂክ ፊቨርን የሚያመጡ በሽታዎች ናቸው ሊሆኑ ይችላሉ ብሎ እንግዲህ አስቀምጧል ማለት ነው ጤና ሚኒስቴር። ቫይራል ሄሞሬጂክ ፊቨር ምንድን ነው የሚለውን ነገር አጠር አድርጌ እነግራችኋለሁ። የጥንቃቄ ምልክቶችንም የበሽታውን ምልክት በዛው አያይዤ እነግራችኋለሁ ማለት ነው። ቫይራል ሄሞሬጂክ ፊቨር ስንል አንድ በሽታ አይደለም፣ በርካታ በሽታዎችን በውስጡ የሚይዝ የወል ስም ነው ማለት ነው። ለምሳሌ ብዙዎቻችሁ የምታውቁት ኢቦላ ቫይረስ ወይም ደግሞ የኢቦላ በሽታ ቫይራል ሄሞሬጂክ ፊቨር ከሚያመጡ በሽታዎች ውስጥ አንደኛው ነው። ሌላው የሎ ፊቨር ነው። ሁለተኛው ደንጊው ፊቨር ነው። እነ ማርበርግ፣ እነ ክሪመን ኮንጎ ሄሞሬጂክ ፊቨር፣ ሪፍቲ ቫሊ ፊቨር የሚባሉ እነ ሃንታ ቫይረስ፣ በርካታ ቫይረሶችን የሚይዝ የወል ስም ነው። ስለዚህ አሁን ጂንካ የተከሰተው የትኛው ነው የሚለው ነገር ገና አልታወቀም። ነገር ግን ቫይራል ሄሞሬጂክ ፊቨር ሲባል እነዚህ አሁን የጠቀስኩላችሁ ወይ የሎ ፊቨር ሊሆን ይችላል፣ ወይ ደንጊው ፊቨር ሊሆን ይችላል፣ ወይ ኢቦላ ሊሆን ይችላል፣ አናቅም። ማርበርግ ከነዚህ አንዱ ያመጣው የቫይረስ ዲዚዝ ነው ማለት ነው። እንግዲህ ዋናው የበሽታው ምልክት ከፍተኛ የሆነ ትኩሳት፣ ራስ ምታት፣ ማንኛውም ኦርጋን ሲስተም ስለሚጠቃም ሌላም ራስን መሳት፣ ኮማ፣ ለሞት ሊዳርግ ይችላል። ጉበት፣ ኩላሊት፣ ሁሉም ኦርጋን ሊጠቃ ይችላል። ስለዚህ ኢንትሪ ፖይንታችን የሚሆነው በሽታው ተገኘበት የተባለ አካባቢ የሚኖር ሰው ራስ ምታት፣ ትኩሳት፣ የመድማት ነገር፣ በሰገራ ደም ካየ፣ ራሱ ላይ ቆዳ ላይ ብሩይዝ የሚሆን ነገር ካየ የበሽታው ሰስፔክት ሊሆን ይችላል ማለት ነው። የመተላለፊያ መንገዶቹ እንግዲህ ከሰው ወደ ሰው ይተላለፋል። የወባ ትንኝ የምትኖርበት አካባቢ ከሆነም እሷም የበሽታው ዋና አስተላላፊ ናት ማለት ነው። ስለዚህ ራሳችሁን ለመከላከል አንደኛ የበሽታው ተጠርጣሪ ወይም ሰስፔክት ከሆነ ግለሰብ ጋር የሚኖራችሁን ግንኙነት መቀነስ ነው። ሁለተኛ የወባ ትንኝን ለመከላከል ቤድኔቶችን አድርጋችሁ መተኛት ይኖርባችኋል። ሶስተኛ እንግዲህ ከጫካ እንስሳቶች ጋር የሚኖራችሁን ግንኙነትን መቀነስ ነው። በተለይ ፔሪፈሪ ላይ የምትኖሩ ሰዎች ማለት ነው። የትኛው ሄሞሬጂክ ፊቨር ነው የተከሰተው የሚለውን ደግሞ ዲቴይል መረጃዎች እያጣራው ነገራችሁ ነው የሚሆነው።